በዚህ ዘመን አንድ በጣም የተለመደ ተርም አለ። እኔ አልፋ ነኝ፣ ቤታ ነኝ፣ ሲግማ ነኝ፣ ዴልታ ነኝ። ሲግማ ሜል ሎን ወልፍ፣ አልፋ ዚ አግሬሲቭ ዋን ይባላል። እሱ ሲግማ ነው፣ ከሰው ጋር አይገናኝም፣ ብቸኛ ነው፣ ሎን ወልፍ ነው። እኔ አልፋ ነኝ፣ አግሬሲቭ ነኝ፣ አልሰማም ምናምን። በነገራችን ላይ ይሄ ዘመን በጣም ዲስቶርትድ እና ብዙዎች የሚሸወዱበት ዘመን ነው። ዛሬ አንድ በጣም ቦልድ ስቴትመንት ብዙዎች ማያወሩትን ቦልድ ስቴትመንት ነው ማወራው። እኔ አልፋ ነኝ፣ እኔ ሲግማ ነኝ፣ እኔ ላምብዳ ነኝ፣ እኔ ዴልታ ነኝ፣ እኔ ኦሜጋ ነኝ። በእርግጥ ኦሜጋ ላምብዳ ቲታ አትሉም፣ አልፋና ሲግማ ላይ ብቻ ነው። ዝቅተኞችን አትጠቀሙ። በነገራችን ላይ እነዚህ ነገሮች ምን ዝም ብሎ ባህሪ አይደለም። አልፋ እንደዚህ ነው፣ ሲግማ እንደዚህ ነው ስለተባለ ብቻ የባህሪ መገለጫ መስሏችሁ እነዚህን የምትጠቀሙ አላችሁ። ግን ልንገራችሁ፣ እውነቴን ነው የምላችሁ። ሊስን ካርፉሊ ዚስ አር አኒማሊስቲክ ቢሄቪየርስ። እኛ ውስጥ ልክ ነው አኒማል ሳይድ አለ፣ እኛ አኒማሊስቲክ ቢሄቪየር አለ። ይሄ አልፋ ቤታ ምናምን የሚባለው አመጣጡን ብታውቁ አትጠቀሙ። ሲጀመር ይሄ አልፋ ቤታ ሲግማ ዴልታ ምናምን የሚባለው አመጣጡ ኬት ነው? ተኩላዎች ሲኖሩ አኒማሊስቲክ ቢሄቪየር አለ። እዛ ውስጥ ግሩፑን የሚያስከብር በኃይል በአግሬሲቭነስ ዶሚኔት የሚያደርግ የእነሱ ቢሄቪየር ተጠንቶ ነው ወደ ሰው የመጣው። ሌላስ ተኩላና ውሻ ብቻ አይደለም። ግሪክ ውስጥ ጌይስ አሉ። ኢንተርኔት ላይ ይህን ማውራት በእርግጥ ባን ሊያደርግ ይችላል። ጌይማን የሚባሉ አሉ። የጌዮች ባህሪ ነው። እውነቴን ነው የምላችሁ። አልፋ ነኝ፣ ሲግማ ነኝ፣ ዴልታ ነኝ ስትሉ ሳታውቁ ራሳችሁ ጌይ ነኝ፣ ሆሞሴክሹዋል ነኝ እያላችሁ ነው። የስ አይ አም ሜኪንግ ቦልድ ስቴትመንት አይ ናው። አመጣጡን ኦሪጂኑን ካያችሁ ከግሪክ ዲስ ተርምስ አር ጊቨን ፎር ጌይ ሜንስ። ይህስ ሌላ ደሴት ላይ የሚኖሩ ማህበረሰቦች አሉ። አልፋ ሲግማ የሚባሉ ኢልደሮች፣ ታላላቆች፣ ትልልቆች ሆሞሴክሹዋል ሆነው የሚኖሩ አሉ። ትልልቆች ትንንሾችን ራንክ ኦርደር ይሰጧቸውና በዛ ኦርደር መሰረት ኢኒሼት ያደርጓቸዋል። ለዛ ነገር ብቁ ያደርጓቸዋል። ከዛ ነው አመጣጡ። ስለዚህ እዛ ማህበረሰብ ውስጥ እንትና ምንድን ነው ሲግማ ነው፣ ዴልታ ነው፣ ኦሜጋ ነው፣ አልፋ ነው ይባላል። ስለዚህ እዚህ ዘመን ላይ ኢንተርኔት አመጣው። ኢንተርኔት ላይ አንዳንድ ሰዎች ይህንን ስም ፌመስ አደረጉ። እንትና አልፋ ነው ሲግማ ነው ይባላል። እንዴ ኮንሽስ የሆነ ሰው ዩሲ ከቀልብ ይሄ አኒማሊስቲክ ቢሄቨር ነው ብያቸዋለሁ። አኒማሊስቲክ ቢሄቨር እና ሶሻል ሶሳይቲው የሚሰጧችሁ ራንክ ነው። ሶሳይቲ የሆነ ማህበረሰብ ውስጥ አለ። ለምሳሌ የሆነ መንደር ውስጥ የሚሰጥ ራንክ አለ። አስተዳደር፣ መንደር መሪ፣ ቀበሌ አስተዳደር፣ ፖሊስ፣ ታጣቂ ምናምን ተብሎ ሎው በጣም ያላደገ አካባቢ ውስጥ የሚሰጡ ራንኮች አሉ። ይሄም ራንክ ነው። በእናንተ ባህሪ መሰረት ከሰርቫይቫል ጋር የተያዘ ራንክ ነው። ግን በዚህ ዘመን ይህንን ራንክ መጠቀም በጣም ኋላ ቀርነትና አለማወቅ ነው። በዚህ ዘመን ህልውናችን ባደገበት፣ ብዙ ሰዎች ኮንሽስ በሆኑበት በዚህ ዘመን አልፋ ነኝ ሲግማ ነኝ ብሎ መጠቀም በጣም ኋላ ቀርነት ነው። ኮንሽስ የሆነ ፐርሰን ራሱን የሚገልጸው በአኒማሊስቲክ በስጋዊ በማህበረሰብ ውስጥ በሚሰጠው ኦርደር አይደለም። አንኮንሽስ የሆነ ፐርሰን ነው ራሱን አያም አልፋ ሲግማ የሚለው። አኒማሊስቲክ ተኩላ አይደላችሁም እናንተ፣ ውሾች አይደላችሁ። በመንጋ የምትንቀሳቀሱና ለመንጋ በሚሰጥ ኦርደር ራሳችሁን የምትገልጹ ዩ አር ፍሌክሲብል። በቃ የሆነ ሰው ራሱን አልፋ ነኝ አለ ማለት ሁሌ ዶሚናንትና አግሬሲቭ ነኝ ማለት ነው። ግን ኮንሽስ የሆነ ሰው ሁሌ እንደዛ አይደለም። ባህሪው ይቀያየራል። ፍሉድ ነው። እንደ ሁኔታው አግሬሲቭ የሚሆንበት ቦታ አለ። ሳብሚሲቭ ደግሞ ራሱን ላቭሊ የሚያደርግበት ቦታ አለ። ፍሌክሲብል የሆነ ባህሪ ነው ያለው። ሲግማ ምንድን ነው? ሎን ወልፍ፣ ብቸኛ፣ ከሰው ጋር ማይጠጋ የሆነ ድንጉጥ የሆነ አይነት ሳክሰስፉል ነው፣ ግን ድንጉጥ ብቸኛ የሆነ ምናምን። ሁሌ እንደዛ ሆኖ እንዴት ይኖራል? ኮንሽስ ፐርሰን ብቻውን የሚሆንበት ጊዜ አለ። ዩሲ ከሰው ጋር ደግሞ ፎፈሽ የሚልበት ጊዜ አለ። ማህበረሰቡን ተቀላቅሎ እንደ ሁኔታው የሚኖርበት ጊዜ አለ። ሁኔታዎች አሉ። ሁሌ ሎን ሆልፍ ሆኖ ሰው እንዴት ይኖራል? This is not behavior of conscious person። የነቃ ሰው
ይህንን ራንክ አይጠቀምም። ይህን አኒማሊስቲክ፣ ይህን ስጋዊ፣ ይህን ኢንስቲንክቹዋል ስም አይጠቀምም። አልፋ ነኝ፣ ሲግማ ነኝ፣ ቤታ ነኝ ስትሉ በሌላ አባባል አንኮንሽስ መሆናችሁ ለዚህ ዘመን ማትመጡን መሆናችሁን እየገለጻችሁ ነው። ይሄ ኢንላይተንድ ዘመን ነው። ብዙ ሰዎች ኢንላይተንድ ልህቀት ውስጥ ልህቀትን የሚያገኙበት ዘመን ነው። መንፈሳቸው እየነቃ ያለበት ዘመን ነው። ቫይብሬሽናቸው ራይዝ እያደረገ ያለበት ዘመን ነው። በዚህ ዘመን በአግሬሲቭነስ፣ በሴክሹዋል ቢሄቨር፣ በሶሳይቲ ራንክ ራስን መግለጽ ኢት ኢዝ ቬሪ ቬሪ ኋላቀርነት ነው። ብዙ ሰው ሲግማ ነኝ አልፋ ነኝ ሲል በጣም የዘመነ ይመስለዋል። ኖ ኖ ኖ፣ በጣም ኋላቀር ሆናችኋል። ዩ አር ጎይንግ ባክ ቱ ዘ 17th ሴንቸሪ፣ ወደኋላ ወደ 17ኛው ክፍለ ዘመን እየሄዳችሁ ነው። ዲስ ኢዝ ጌዎች የሚጠቀሙት ራንክ ነው። የተኩላው መንጋ፣ የውሻ መንጋ የሚሰጣቸው ስም ነው። ኮንሽስ የሆነ ንቁ የሆነ መንፈሱ የነቃ ሰው በዚህ ዘመን ያለ በዚህ ስም ራሱን አይገልጽም። አልፋ ነኝ እኔ ብላችሁ ሁሌ ካላችሁ ሌሎች ባህሪያችሁን መግለጽ አትችሉም። ዩ አር ናት ፍሉድ፣ ሪጅድ ትሆናላችሁ። በቃ ሪጅድ ሀውልት ሆናችሁ ማለት ነው። ሲግማ ነኝ ስትሉ ሀውልት ሆናችኋል ማለት ነው። ዶንት ዩዝ ዚስ ተርምስ ዴይ አር ቬሪ ሪጅድ እንደ ኋላ ቀር። ስለዚህ ይህንን ተርም እንድትጠቀሙ አልመክራችሁም። ኮንሽስ የሆነ ሰው መጠቀም ያለበት ተርም ምን አይነት ተርም ነው? ፒስፉል ነው፣ ብሌስፉል ነው፣ አባንዳንት ነው፣ ዩኒፋይድ ነው፣ ላቭሊ ነው፣ ቺርፉል ነው፣ ጆይፉል ነው። ዩሲ አይ አም ጆይፉል፣ አይ አም ብሌሲንግ፣ አይ አም ዩኒፋይድ። እንደዚህ አይነት ተርሞች አሉ። ኮንሽስ የሆኑ ሰዎች የሚጠቀሟቸው ተርሞች፣ ሃየር የሆኑ ተርሞች። ካልሆነ ደግሞ አም ብላችሁ ተው። በቃ ራሳችሁን ሁኑ። ምንም ተርም አትስጡ። ራሳችሁን አትገድቡ። ለራሳችሁ ራንክና ስም በሰጣችሁ ቁጥር አታውቁም። ራሳችሁን እየገደባችሁና ሊሚት እያደረጋችሁ ነው። ዩ አር አንሊሚትድ ቢይንግ ጋይስ ዌክ አፕ። ገና ማያውቁ ትንንሽ እነዚህ ፍንዳታ ህጻናትን አትበክሏቸው። በእነዚህ ስሞች ሲግማነ ቤልታነ ምናምን እያላችሁ አትበክሏቸው። ቢ ኮንሽስ፣ ቢ ካውሽየስ፣ ቢ ዩርሰልፍ. Be who you are. Mr. the Switchin, the enlightened one.